ሰላም እንደምን አላችሁ? እንግዲህ ወደ ዛሬው የጥልቅ ዳሰሳ ዝግጅታችን እንኳን በደህና መጣችሁ። ሰላም ሁላችሁንም። ዛሬም አብረን ጥሩ ጊዜ እንደምናሳልፍ ተስፋ አድርጋለሁ። አዎ፣ በእርግጠኝነት። የዛሬው ርዕሳችን ምንድነው? ለኢትዮጵያ ዩኒቨርሲቲ ተማሪዎች የሚሆን የኢመርጂንግ ቴክኖሎጂ ምዕራፍ 2 ነው። እሱን ነው በጥልቀት የምንዳስሰው። ይህን አዝናኝ ውይይት ከመጀመራችን በፊት ግን አንድ ማሳሰቢያ አለኝ። ማርቨል አካደሚ የዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳይረሳ። ትክክል። ሰብስክራይብ ማድረጋችሁ ይሄ ትምህርት ለብዙዎች እንዲደርስ ይረዳል። አዎ፣ እንግዲህ የዛሬውን ውይይታችንን ልክ እንደ ማይንድ ማፕ በአእምሯችን ብንስለው ርዕሶቹን በቅደም ተከተል ለማየት ይቀለናል። አዎ፣ ማይንድ ማፕ ማድረጉ በጣም አሪፍ ሐሳብ ነው አደል? መጀመሪያ 2.1 ላይ የዳታ ሳይንስ አጠቃላይ እይታን እናያለን። ቀጥሎ 2.2 ላይ ተያያዥ ተግባራት፣ ከዛ የዳታ አይነቶችና አቀራረብ ይመጣል። 4 ላይ የዳታ እሴት ሰንሰለት እና በመጨረሻም 2.5 ላይ የቢግ ዳታ ወይም ቢግ ዴታ መሰረታዊ ጽንሰ ሐሳቦችን በቅደም ተከተል እንመለከታለን። አዎ፣ እና ይሄ ምዕራፍ ያው ዋና ዓላማው ምንድን ነው? ተማሪዎች የዳታ ሳይንቲስቶችን ሚና እንዲረዱ፣ በዳታ እና በኢንፎርሜሽን መካከል ያለውን ልዩነት በደንብ እንዲያውቁ እና የሃዱፕ ሲስተም የሚባለውን ነገር ጠለቅ ብለው እንዲረዱ ማድረግ ነው። በጣም አሪፍ። እንግዲህ ይህንን ለማብራራት አንድ ቀላል የዕለት ተዕለት ምሳሌ ይዘን ብንነሳ ደስ ይለኛል። እሺ፣ ቀጥይ። አንድ ሰው ሱፐርማርኬት ገብቶ አንድ ፓኬት የቁርስ ሲሪያል ሲገዛ ምን እንደሚፈጠር እናስብ። መደርደሪያው ላይ ያለውን ዕቃ ያነሳል። ገንዘብ ተቀባዩ ጋር ሄዶ ባርኮዱን ያስነብባል አይደል? አዎ፣ የተለመደ ነገር ነው። ይሄ ያቺ ቅጽበት ዝም ብላ ቀላል ተግባር ትመስላለች። ግን ማስታወሻ ደብተር ላይ በእርሳስ ሲሪያል ብሎ ከመጻፍ ጀምሮ እዛ ሱቅ ውስጥ ባርኮዱ ሲነበብ፣ መጋዘን ውስጥ ኮምፒውተሩ አዲስ ትዕዛዝ ሲያወጣ፣ የሆነ ኩፖን ቅናሽ ሲደረግ፣ መጨረሻ ላይ የሱቁ ማናጀር የኛው ሲሪያል በብዛት እንደተሸጠ አይቶ ውሳኔ እስከሚያሳልፍበት ያለው ጉዞ አለ። ዋው! አዎ፣ በጣም ረጅም ሂደት እኮ ነው ከጀርባ ያለው። ታዲያ እዚህ ጋር ልጠይቅህ የምፈልገው ያቺ ባርኮድ ስትነበብ የተፈጠረችው ቁጥር ዳታ ትባላለች ወይስ ኢንፎርሜሽን? ልዩነቱስ ምንድን ነው? ጥሩ ጥያቄ ነው። ያቺ የባርኮድ ቁጥር ልክ በወረቀት ላይ በእርሳስ ሲሪያል ተብሎ እንደተጻፈው ማስታወሻ ገና ምንም ያልተቀነባበረች ጥሬ ዳታ ነች። ማለት ዳታ የምንለው ያልተቀነባበሩ እውነቶችን ነው። ኦ፣ ያልተቀነባበሩ እውነቶች። አዎ፣ ልክ ነሽ። ለምሳሌ ፊደላት ከኤ እስከ ዜድ ሊሆኑ ይችላሉ። ቁጥሮች 0 እስከ 9 ወይም የተለያዩ ምልክቶች ሊሆኑ ይችላሉ። እነዚህ ነገሮች በራሳቸው ብቻ ተነጥሎ ሲታዩ ምንም አይነት ውሳኔ ላይ አያደርሱም። ዝም ብለው ጥሬ ናቸው ማለት ነው። ትክክል። ነገር ግን ያቺ ባርኮድ ወደ ኮምፒውተር ሲስተም ገብታ የትኛው የሲሪያል አይነት እንደሆነ ታውቆ ማጋዘን ውስጥ ስንት ዕቃ እንደቀረ ተሰልቶ የሱቁ ሥራ አስኪያጅ በቀጣይ ሳምንት ተጨማሪ 100 ካርቶን ማዘዝ አለብኝ ወደሚል ውሳኔ ሲያደርሰው ያኔ ዳታው ወደ ኢንፎርሜሽን ተቀየረ ማለት ነው። ገባኝ። ስለዚህ ኢንፎርሜሽን ማለት ተቀነባብሮ ተደራጅቶ እና ትርጉም ሰጥቶ ውሳኔ ለመስጠት የሚያስችል ደረጃ ላይ የደረሰ መረጃ ነው ማለት ነው። ትክክል፣ በትክክል ገልጽሽዋለሽ። ይህ ሂደት እንግዲህ አንድ የተለመደ ንጽጽርን ወደ አእምሮዬ ያመጣል። ዳታ ማለት ገና ያልተጋገረ የዳቦ ዱቄት እና እርሾ ማለትም ጥሬ ዕቃ ሲሆን፣ ኢንፎርሜሽን ደግሞ በሚገባ ተጋግሮ ለምግብነት የቀረበ እና ውሳኔ ላይ የሚያደርስ ጣፋጭ ዳቦ ነው ማለት እንችላለን። ኧረ በጣም ማራኪ ንጽጽር ነው። አዎ፣ ልክ ነሽ። ዳቦ በራሱ ጊዜ ተቦክቶ አይጋገርም አይደል? አዎ፣ አይጋገርም። የዳቦ ጋጋሪ ትክክለኛ የሙቀት መጠንና የምግብ አሰራር ዘዴ ያስፈልገዋል። በቴክኖሎጂው ዓለም ይህንን የማስፈጸም ሚና የሚጫወተው እንግዲህ ዳታ ሳይንስ የምንለው ነው። ዳታ ሳይንስ ማለት ይህንን ነው የሚያደርገው? አዎ፣ ዳታ ሳይንስ ማለት የተለያዩ ሳይንሳዊ ዘዴዎች፣ አልጎሪዝሞች እና ሲስተሞች ስብስብ ሆኖ ከተለያዩ የዳታ አይነቶች ላይ ጠቃሚ ግንዛቤን የምናወጣበት ዘርፍ ነው። ለዚህም ነው ዳታ ሳይንቲስቶች ከሂሳብ ስታቲስቲክስ እና ሊኒየር አልጀብራ ባለፈ ጠንካራ የኮሙኒኬሽን ክህሎት የሚያስፈልጋቸው። እንዴ ቆይ፣ ጠንካራ የኮሙኒኬሽን ክህሎት ለምን አስፈለገ? ሂሳቡን ከሰሩ በቂ አይደለም እንዴ? አረ በቂ አይደለም። ምን መሰለሽ፣
ዳታ ሳይንቲስቱ ያገኘውን ውስብስብ የትንተና ውጤት ለምሳሌ ከቀኑ 6 ሰዓት ላይ የሲሪያል ሽያጭ በ20 በመቶ ይጨመራል የሚለውን ስታቲስቲክስ የሂሳብ እውቀት ለሌለው የድርጅቱ ሥራ አስኪያጅ በግልጽ ቋንቋ ማስረዳት አለበት። አሃ ልክ ቅድም እንዳልከው ጋጋሪው የሰራውን አዲስ የዳቦ አይነት ለደንበኛው ማስተዋወቅ እንዳለበት ሁሉ ማለት ነው። ትክክል። ዳታ ሳይንቲስቱም ዳታው የሚነገረውን ታሪክ የማስረዳት ወይም የመተረክ ግዴታ አለበት። ዋው በጣም ግልጽ ነው። አሁን ደግሞ ወደ 2.1.2 ስንመጣ ጥሬ ዳታው ወደ ጠቃሚ ኢንፎርሜሽን ሲሸጋገር የሚያልፍበት የዳታ ማቀነባበሪያ ዑደት አለው። አዎ ሳይክል አለው። ከግቤት ወደ ማቀነባበር ከዛም ወደ ውጤት የሚሄድ ነው። የባንክ ወለድ ስሌትን እንደ ምሳሌ ብንወስድ ይህ ዑደት በተግባር እንዴት ነው የሚሰራው? እንግዲህ ይሄ የዳታ ማቀነባበሪያ ዑደት ቴክኖሎጂ የሚሰራበት መሰረታዊ የልብ ምት ነው። 3 መሰረታዊ ደረጃዎች አሉት። የመጀመሪያው ግቤት ወይም ኢንፑት የምንለው ነው። እሺ። አንድ ሰው በባንክ አካውንቱ ገንዘብ ሲያስገባ ያ የገንዘብ መጠን የተከፈለበት ቀንና ሰዓት ማሽን ሊረዳው በሚችል ፎርማት ወደ ሲስተሙ ይገባ። በሃርድ ዲስክ ወይም ፍላሽ ላይ ሊቀመጥ ይችላል። ሁለተኛው ደግሞ ማቀነባበር ወይም ፕሮሴሲንግ ነው። እዚህ ጋር ነው እንግዲህ ትልቁ ስራ የሚሰራው አይደል? አዎ ልክ ነሽ። የባንኩ ኮምፒውተር ይህንን ጥሬ ዳታ ወስዶ ከደንበኛው የቀድሞ ቀሪ ሂሳብ ጋር አዳምሮ የባንኩን ዓመታዊ ወለድ ምጣኔ ተጠቅሞ ዕለታዊውን ወለድ ይሰላል። እሺ ሶስተኛውስ? ሶስተኛው ውጤት ወይም አውትፑት ነው። ወሩ ሲያለቅ የተቀናባረረው መረጃ የደንበኛውን ጠቅላላ ቀሪ ሂሳብ እና ያገኘውን ወለድ በሚያሳይ መልክ ሲወጣ የዑደቱ መጨረሻ ይሆናል ማለት ነው። አሁን በደንብ ግልጽ ሆነልኝ። ግን ኮምፒውተሩ ይሄንን ስሌት ከመስራቱ በፊት ወደ ውስጡ የሚገባው ዳታ ምን አይነት እንደሆነ መለየት አለበት። ከፕሮግራሚንግ አኳያ ስንመለከት ማሽኖች የተለያዩ የዳታ አይነቶችን ይለያሉ። አዎ እውነት ነው። ኮምፒውተሮች ዳታን በትክክል ለማስተናገድ የዳታ አይነቶችን ማወቅ ግዴታቸው ነው። በፕሮግራሚንግ ዓለም ዋና ዋና የሚባሉ አይነቶች አሉ። ሙሉ ቁጥሮችን ለመያዝ ኢንቴጀርስ እንጠቀማለን። እሺ። እውነት ወይም ሐሰት ለሚሉት ትሩ ኦር ፎልስ ለሚሉ ሁለት ምርጫዎችን ብቻ የሚያስፈልገን ከሆነ ቦሊያንስ ያገላገላሉ። ነጠላ ፊደላትን ለመወከል ካራክተርስ ሲኖሩ፣ ነጥብ ያላቸውን ቁጥሮች ወይም ክፍፍላዎች ለመያዝ ደግሞ ፍሎቲንግ ፖይንት አሉ። ፊደላትና ቁጥሮች አብረው ቢሆኑስ? ለዛ ደግሞ አልፋኒሜሪክ ስትሪንግስ እንጠቀማለን። ኮምፒውተሩ እነዚህን አውቆ ነው ስሌቱን በትክክል የሚሰራው። የእንግዲህ ማሽኑ በውስጡ የሚገባባበት ቋንቋ ነው። ነገር ግን ወደ ትልቁ ምስል ማለትም ወደ ትንተናው ዓለም ዳታ አናሊቲክስ ስንመጣ ዳታን የምናይበት መንገድ ይቀየራል። ትልቁን ምስል ማየት ያስፈልጋል። የተዋከረ፣ በከፊት የተዋከረ እና ያልተዋከረ ዳታ የሚባሉ ሰፊ ምድቦች አሉ አይደል? እስኪ የተዋከረ ወይም ስትራክቸርድ ዳታ የሚባለውን አብራራልኝ። እንግዲህ የተዋቀረ ዳታ ማለት ልክ እንደ ኤክሴል ወይም ኤስኪዩኤል በግልጽ ረድፍና አምድ ያለው ሆኖ ለማንበብም ሆነ ለመተንተን በጣም ቀላል የሆነ ነው። በጣም የተስተካከለ ነው ማለት ይቻላል። እሺ፣ ሁለተኛውስ? ሁለተኛው በከፊል የተዋቀረ ወይም ሴሚ ስትራክቸርድ ዳታ ነው። ይህ ደግሞ ልክ እንደ ኤክሴል ጥብቅ የሆነ መዋቅር የለውም፣ ግን የራሱ የሆነ መለያዎች ወይም ታግዝ አሉት። ለምሳሌ ጄሰን እና ኤክስኤምኤል ፋይሎች የዚህ ምድብ ናቸው። ታጎቹ መረጃውን ለመለየት ይረዳሉ ማለት ነው። ሶስተኛውስ? ሶስተኛውና እጅግ ፈታኙ ደግሞ ያልተዋቀረ ዳታ ወይም አንስትራክቸርድ ዳታ ነው። ይህ ምንም አይነት የተወሰነ ቅርጽ የሌለው በረድፍና አምድ ሊቀመጥ የማይችል መረጃ ነው። የድምፅ ፋይሎች፣ ቪዲዮዎች፣ ጽሑፎች በሙሉ በዚህ ስር ይወድቃሉ። ታውቃለህ፣ እነዚህን 3 ምድቦች ስትነግረኝ አንድ ምስል ታየኝ። የተዋቀረ ዳታ ልክ መጽሐፍት በጥንቃቄ በየዘርፋቸው እንደተደረደሩበት ትልቅ ቤተ መጽሐፍት ነው። የፈለግነውን በቀላሉ እናገኛለን። አዎ ልክ ነሽ። ያልተዋቀረው ዳታ ደግሞ መሬት ላይ ዝም ብሎ እንደተከመረ የረበሸ የመጽሐፍት ክምር አይመስልም? በትክክል። በጣም አሪፍ ምሳሌ ነው። ታዲያ ይህንን የረበሸ ክምር ኮምፒውተሩ እንዴት ሊረዳውና ሊተነትነው ይችላል? እሱን እንዴት ነው የምንረዳው? ለዚህ መፍትሄው ሜታዳታ ነው። ማለቴ ሜታዴታ የምንለው ነገር አለ። ሜታዴታ ማለት ስለ ዳታ የሚነግር ዳታ ወይም ዴታ አባውት ዴታ ማለት ነው። ስለ ዳታ የሚነግር ዳታ። አዎ፣
በቤተ መጻሕፍት ንጻርሽ መሰረት ሜታዳታ ማለት እንደ አንዳንዱ መጽሐፍ ምን ላይ እንደሚያተኩር ማን እንደጻፈው የሚጠቁመው ማውጫ ነው። አሃ፣ ፎቶ ላይስ እንዴት ነው የሚሰራው? አንድን ፎቶግራፍ እንደ ምሳሌ ብንወስድ ፎቶ በራሱ ያልተዋቀረ ዳታ ነው። ግን ያ ፎቶ መቼ እንደተነሳ፣ የት ቦታ እንደተነሳ፣ በምን አይነት ስማርትፎን እንደተነሳ የሚገልጽ ተጨማሪ መረጃ ከፎቶው ጀርባ አብሮ ይመዘገባል። ይህ ሜታዳታ ነው። ዋው! ስለዚህ ያልተዋቀረውን ዳታ በትንሹም ቢሆን ቅርጽ እንዲኖረው ያደርገዋል ማለት ነው አይደል? አዎ፣ ሜታዳታ ቢግ ዳታን ለመተንተን ከፍተኛ ጠቀሜታ አለው። በጣም አሪፍ ማብራሪያ ነው። እንግዲህ አድማጮቻችን የውይይታችን አጋማሽ ላይ ደርሰናል። አዎ፣ ጊዜው ይሮዳል። በዚህ አጋጣሚ የዚህን ዳሰሳ መሃል ላይ ስንደርስ ውይይታችንን ለአፍታ ገታ በማድረግ አንድ መልእክት ማስተላለፍ ፈልጋለሁ። ማርቨል አካዳሚ የዩቲዩብ ቻናልን ሰብስክራይብ እና ላይክ እንድታደርጉ እናስታውሳለን። ይህ ትምህርታዊ ይዘት በስፋት እንዲዳረስ የእናንተ ድጋፍ ወሳኝ ነው። ትክክል። የእናንተ ድጋፍ ሁሌም ያበረታታናል። እሺ፣ ተመልሰናል። እስካሁን ዳታ ምን እንደሆነ አይነቶቹን አይተናል አይደል? አሁን ደግሞ ወደ 2.4 እንለፍ። ይህ ዳታ እንዴት ነው ለአንድ ተቋም እሴት ወይም ቫልዩ የሚፈጥረው? የዳታ እሴት ሰንሰለት ወይም ዳታ ቫልዩ ቼን የሚባለውን ርዕስ እንክፈት። አዎ፣ ይህ በጣም ወሳኝ ነጥብ ነው። የዳታ እሴት ሰንሰለት 5 ደረጃዎች አሉት። የመጀመሪያው ዳታ መሰብሰብ ወይም አኩዚሽን ነው። ዳታን ከተለያዩ ምንጮች ማሰባሰብ እና ማጽዳት ማለት ነው። ይህ ብዙ መሰረተ ልማት አይጠይቅም? እረ እጅግ በጣም ከፍተኛ የመሰረተ ልማት አቅም ነው የሚጠይቀው። ሁለተኛው ደግሞ ዳታ ትንተና ነው። ትንተና ስትል ድብቅና ጠቃሚ መረጃዎችን ለማውጣት የሚደረግ ፍለጋ ማለት ነው። እዚህ ላይ ዳታ ማይኒንግ እና ማሽን ለርኒንግ እንጠቀማለን። ሶስተኛው ደረጃስ ዳታ ማረም ወይስ ማስተዳደር ነው የሚባለው? አዎ፣ ዳታ ኪዩሬሽን ይባላል። ቆይ እዚህ ጋር ዳታ ኪዩሬተር ማለት ልክ እንደ ሙዚየም ጠባቂ ዳታው እምነት የሚጣልበትና ተደራሽ መሆኑን የሚያረጋግጥ ባለሙያ ነው ማለት ነው? በትክክል አገኘሽው። የሙዚየም ጠባቂ ዕቃዎችን እንደሚያጻዳ ሁሉ ዳታ ኪዩሬተርም ዳታውን ያጻዳል። ለዚህም አሁን ክራውድ ሶርሲንግ የሚባል አካሄድ እንጠቀማለን። ክራውድ ሶርሲንግ ማለት ብዙ ሰዎች በጋራ የሚሰሩበት ማለት ነው? አዎ፣ የብዙ ሰዎችን አቅም ተጠቅሞ ዳታን የማጥራት ሂደት ነው። አራተኛው ደረጃ ደግሞ ዳታ ማከማቸት ወይም ስቶሬጅ ነው። እዚህ ጋር የድሮዎቹን ዳታቤዞች እናንሳ እስኪ። ልክ ነሽ። ከዚህ ቀደም የነበረው ሪሌሽናል ዳታቤዝ የምንለው አሲድ የሚባል ባህሪ ነበረው። አቶሚሲቲ፣ ኮንሲስተንሲ፣ አይሶሌሽን እና ዲዩሬቢሊቲ ማለት ነው። አዎ፣ አሲድ ባህሪ። ግን ለምንድን ነው የድሮ ዳታቤዝ አሁን ላለው የዳታ ብዛት ማይሰራው? ችግሩ ምንድን ነው? ዋናው ችግር የመለጠጥ ወይም ስኬላቢሊቲ አቅም ማጣት ነው። የዳታ መጠንና ውስብስብነት በጣም ሲጨምር ሪሌሽናል ዳታቤዝ ይቸገራል። ለዚህ ነው NoSQL የተባሉ ቴክኖሎጂዎች የተፈጠሩት። አሁን ገባኝ። አምስተኛው ደረጃስ? አምስተኛው ዳታ አጠቃቀም ነው። በውሳኔ አሰጣጣት ሂደት ውስጥ ወጪን ለመቀነስ እና ተወዳዳሪነትን ለመጨመር የሚኖረው ሚና ያሳያል። ይሄ እንግዲህ በቀጥታ ወደሚቀጥለው የ2.5 ርዕሳችን ማለትም የቢግ ዳታ ጽንሰ ሐሳቦች ያመራናል። ቢግ ዳታ ማለት ምን ማለት ነው? እንግዲህ ቢግ ዳታ ስንል በተለመዱት የዳታቤዝ ሶፍትዌሮች ለማቀነባበርና ለማከማቸት አዳጋች የሆነ እጅግ ግዙፍ እና ውስብስብ ዳታ መሆኑን መረዳት አለብን። አዎ፣ ማለቴ መጠኑን ማሰብ ራሱ ይከብዳል። 4 የቢግ ዳታ ባህሪያት አሉ አይደል? 4ቪስ የሚባሉት። አዎ፣ 4ቱ ቪዎች። አንደኛው ቮሊዩም ወይም መጠን ነው። እዚህ ላይ የምናወራው ስለ ዜታባይትስ ነው። ሁለተኛው ቬሎሲቲ ወይም ፍጥነት ነው። ዳታው ላይቭ ስትሪም የተደረበ በከፍተኛ ፍጥነት ነው የሚመጣው። ሶስተኛው እናም አራተኛውስ? ሶስተኛው ቫራይቲ ወይም አይነት ነው። ከተለያዩ ምንጮች የሚመጣ የተዋቀረና ያልተዋቀረ ዳታ ነው። አራተኛው ደግሞ ቬራሲቲ ወይም ታማኝነት ነው። የዳታው ትክክለኛነት እና ጥራት ማለት ነው። አሁን እዚህ ጋር አንዲት ምክንያታዊ ጥያቄ ልጠይቅ። ይህን ሁሉ ዳታ አንድ ግዙፍ ኮምፒውተር መግዛት ሲቻል ለምን የብዙ ትናንሽ ኮምፒውተሮች ጥምረት ወይም ክላስተርድ ኮምፒውቲንግ አስፈለገ? ይህ በጣም ጥሩ ጥያቄ። አንድ ሱፐር ኮምፒውተር በጣም ውድ ከሆኑም በላይ የተገደበ አቅም ነው ያለው። የክላስተርድ ኮምፒውቲንግ ግን 3 ዋና ዋና ጥቅሞች አሉት። እስኪ ዘርዝርልኝ። አንደኛ ሀብትን ማጋራት ወይም
ሪሶርስ ፑሊንግ ነው። የሁሉንም ኮምፒውተሮች አቅም አንድ ላይ እንጠቀማለን። ሁለተኛው ከፍተኛ ተደራሽነት ወይ ሃይ አቬይላቢሊቲ ነው። ማለት አንዱ ቢበላሽ ሌላው ስለሚተካ ነው አይደል? አዎ ልክ ነሽ። ስራው አይቋረጥም። ሶስተኛው በቀላሉ ማሳደግ መቻል ወይም ኢዚ ስኬላቢሊቲ ነው። አዲስ ኮምፒውተር መጨመር በጣም ቀላል ነው። ይሄን ሁሉ ኮምፒውተር ታዲያ የሚያስተዳድረው ማን ነው? እዚህ ጋር ነው እንግዲህ ሃዱፕ የሚባለው ሲስተም ይመጣው። በትክክል አሁን ወደ ሃዱፕ መጣን። ሃዱፕ ክፍት ምንጭ ወይም ኦፕን ሶርስ የሆነ ሲስተም ሲሆን በጉግል ሰነድ ላይ ተመስርቶ ነው የተፈጠረው። ዋና ዋና ባህሪያቱ ምንድን ናቸው? 4 ዋና ዋና ባህሪያት አሉት። ቆጣቢ ነው፣ አስተማማኝ ነው፣ ተለጣጭ ወይም ስኬለብል ነው እና ተለዋዋጭ ወይ ፍሌክሲብል ነው። ሃዱፕ የራሱ የሆነ ኢኮሲስተም አለው አይደል? ብዙ ክፍሎች አሉት መሰለኝ። አዎ በጣም ሰፊ ኢኮሲስተም አለው። ለምሳሌ ኤችዲኤፍኤስ ለማከማቸት ያገለግላል። ያርን ደግሞ ሀብት ለማስተዳደር ነው። ማፕሪዲዩስ የሚባልም አለ አይደል? አዎ ማፕሪዲዩስ እና ስፓርክ ለማቀነባበር ነው የሚያገለግሉት። ፒግ እና ሃይቭ ደግሞ ለጥያቄዎች ወይም ኩዌሪ ለማድረግ ይረዳሉ። ዙኪፐር ደግሞ የኑሉ ክላስተር ለማስተዳደር እና ለማስተባበር ነው። ዋው በጣም ብዙ ቱሎች ናቸው። የቢግ ዴታ የህይወት ዑደትስ ከሃዱፕ ጋር እንዴት ነው የሚሰራው? በአጭሩ 4 ደረጃዎች አሉት። መጀመሪያ ዳታ ማስገባት ወይም ኢንጀስቲንግ አለ። እዚህ ላይ ስኩፕ እና ፍሉም የመሳሰሉትን እንጠቀማለን። ከዛስ ማቀነባበር ይመጣል። አዎ ማቀነባበር ወይም ፕሮሰሲንግ በኤችዲኤፍኤስ ስፓርክ እና ማፕሬዲዩስ ይሰራል። ከዛ መተንተን አለ ፒግ እና ሃይቭን ተጠቅመን። በመጨረሻም ውጤቱን ማየት ወይም ቪዥዋላይዚንግ ይመጣል እንደ ሂዩፕ ያሉትን ተጠቅመን ማለት ነው። እንግዲህ ከትንሽ በእርሳስ ከተጻፈች የሲሪያል ግዢ ማስታወሻ ተነስተን በዜታባይት ወደሚለካውና በሃዱፕ ወደሚተነተነው የቢግ ዳታ ዓለም ያደረግነው አስደናቂ ጉዞ ይህንን ይመስል ነበር። አዎ በጣም ረጅም እና አስገራሚ ጉዞ ነው። ግን ይህን ሁሉ ስናወራ ለአድማጮቻችን አንድ ቀስቃሽ ሐሳብ መተው ፈልጋለሁ። እሺ ምንድን ነው? የዕለት ተዕለት ተግባራችን ለምሳሌ ሱቅ ሄዶ ዕቃ መግዛት ይህን ያህል ግዙፍ የዳታ እሴት ሰንሰለት ውስጥ የሚያልፍ ከሆነ ወደፊት ሁሉም የቤታችን ዕቃዎች ከኢንተርኔት ጋር ሲገናኙ ወይም ኢንተርኔት ኦፍ ቲንግስ ስንጠቀም እኛ ራሳችን የሚንቀሳቀሱ የቢግ ዳታ ማመንጫ ማሽኖች አንሆንም ወይ? የስ የግል መረጃችንን ወይም ፕራይቬሲያችንን እንዴት ሊቀይረው ይችላል? አድማጮቻችን ይህንን ተጨማሪ ምርምር እንድታደርጉበት እንጋብዛለን። ዋው! ይሄ በእውነት በጣም ትልቅና አሳሳቢ ጥያቄ ነው። ሁላችንም ልናስብበት ይገባል። አዎ እንግዲህ የዛሬውን ዳሰሳ ከመጨረሳችን በፊት ሁላችሁም ማርቨል አካዴሚ የዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳይረሳ። በሌላ ርዕስ እስከምንገናኝ ደህና ሁኑ። አብራችሁን ስለነበራችሁ እናመሰግናለን። ደህና ሁኑ።